ሰው ክርስቶስን ሲከተል ሰይጣን ወይ በኑሯችን ወይ በህይወታችን ይመጣል። ክርስቶስን እከተላለሁ ካላችሁ ዓለም ጉሮሯችን ላይ ነው የምትመጣው፣ እንቅ ነው የምታደርግ። ወይ ክርስቶስን መርጠሙት ወይ ደግሞ አርፈ ቁጭ በር በሰላም አትነካካ ነው የምትለን። ጲላጦስን ምን እንዳደረጉት አልሰማችሁም እንዴ? አረ ይሄ ሰው ንጹህ ነው አለ። ጌታን እኮ ነው ከሰው ባቀረቡለት ጊዜ ምንም በደል የለበትም ሲል ምን እንዳሉ ተመልከቱ። እማይቀተልኮ ለዝንቱ ኢኮን አርኮ ለቄሳር፣ ይህን ሰው ካልገደልክ የማን ወዳጅ አይደለም ነው ያሉት። የቄሳር ዋናው ህይወቱ ውስጥ መጡ። ይሁዳ ውስጥ ሹሞ ያስቀመጠው ማን ነው? ቄሳር ነው። የቄሳር ወዳጅ አይደለም ማለት የእንጀራም የኑሮን ጉዳይ ነው። ሰው ክርስቶስን ሲከተል ሰይጣን በማን የሚመጣ? ወይ በኑሯችን ወይ በህይወታችን ይመጣል። እንደዛ ነው የሚያደርገው። ለዚያ መዘጋጀት ያስፈልጋል።